ዛሬ ላይ ቆመን ትናንትን ዞረን ስናይ በአጭር ዓመታት ውስጥ የሰው ሰራሽ አስተውሎት ወይም የኤአይ እድገት ያስመዘገበውን ፍጥነት የሰው ልጅ አእምሮ ከሚያስበው በላይ ምጡቅ ነው። ከጥቂት ዓመታት በፊት ቀለል ያሉ የሂሳብ ስሌቶችን መስራት የማይችል የኮምፒውተር ፕሮግራሞች ዛሬ ላይ የዩኒቨርሲቲ ፈተናዎችን ያልፋሉ። ውስብስብ ሶፍትዌሮችን ይጽፋሉ። ከፍ ሲል እውነተኛ የሚመስሉ ቪዲዮዎችንና ምስሎችን በሰከንድ ውስጥ ይፈጥራሉ። ነገር ግን የዚህ ሁሉ ተአምር ሚስጥሩ ምንድነው? ብዙዎቻችን ሳይንቲስቶች የሰውን አእምሮ ሚስጥር የፈቱበት አዲስና አብዮታዊ የሳይንስ ግኝት ያገኙ ይመስለናል። ነገር ግን እውነታው ፍጹም የተለየ ነው። የዛሬዎቹ ግዙፍ ኤአይዎች ይህንን ሁሉ ልምድና ክህሎት ሊያገኙ የቻሉት በአዲስ የፈጠራ ቀመር ሳይሆን በአንድ ቀላል ነገር ነው። እሱም ጉልበት ወይም መጠን ነው። እንደ አውሮፓውያን አቆጣጠር በ1950 ክላውድ ሻነን የተባለ ሳይንቲስት ሲሲስ የምትባል በዓለማችን የመጀመሪያዋን የኤአይ አይጥ ሰራ። ይህች አይጥ ከግድግዳ ጋር እየተጋጨች በላቦራቶሪ ውስጥ መንገድ ማግኘት ትችል ነበር። የተማረችው ግን ከስንት መረጃ ይመስላችኋል? ከ40 ማስታወሻ ነጥቦች ወይም ዳታ ፖይንትስ ብቻ። ዛሬ ላይ የምንጠቀመው GPT-4 ግን ከ13 ትሪሊዮን በላይ ቃላት ላይ የሰለጠነ ነው። ይህ ማለት መላውን የእንግሊዝኛ ዊኪፒዲያ ከ2000 ጊዜ በላይ አባዝተህ ማሽኑ ውስጥ እንደመጨመር ማለት ነው። ነገር ግን አሁን የቴክኖሎጂው ዓለም ወደ አንድ ትልቅ አደጋ እየተጠጋ ነው። የሰው ልጅ መረጃዎች በሙሉ እያለቁ ነው። አዎ፣ ኤአይ የሰው ልጅ ዕውቀት በሙሉ ጨርሶ ሊበላው ጥቂት ጊዜያት ብቻ ቀርተውታል። ለመሆኑ በቴክኖሎጂው ዓለም ትልቅ መነጋገሪያ የሆነው ስኬሊንግ ላው ወይም የማሳደግ ህግ ምንድነው? አንድን የኤአይ ሲስተም ምንም አዲስ ነገር ሳትጨምርበት ዝም ብለህ መጠኑን ካሳደግከው በራሱ ጊዜ እጅግ በጣም ጎበዝ፣ ብልህና ራስ ገዝ እየሆነ ይሄዳል። ይህንን ለማድረግ ደግሞ 3 ነገሮች አንድ ላይ ማደግ አለባቸው። የመጀመሪያው ዳታ ወይም መረጃ ነው። ኤአይ ልክ እንደ ሰው ልጅ ነው። አንድ ልጅ ብዙ መጽሐፍ ባነበበ ቁጥር ዕውቀቱ እንደሚጨምረው ሁሉ ኤአይ ሞዴሎችም በቢሊዮን የሚቆጠሩ መረጃዎችን ሲያነቡ በቃላት መካከል ያለውን ግንኙነት ያጠናሉ። ከ2010 ወዲህ ለኤአይ ስልጠና የሚውለው የዳታ መጠን በየ9 እና 10 ወሩ እጥፍ እየሆነ ይገኛል። ሁለተኛው ምሰሶ ፓራሜትር ወይም መለኪያዎች ይባላሉ። እነዚህን ልክ በአንድ የድምጽ ማጉያ ማሽን ላይ እንዳሉ ቁልፎች ወይም ኖቦች አድርጋችሁ ልታስቧቸው ትችላላችሁ። ማሽኑ ብዙ መረጃዎችን በሚያይበት ጊዜ እነዚህን ቢሊዮን ቁልፎች እያስተካከለ ትክክለኛውን ትንበያ ይሰጣል። የድሮዎቹ ሞዴሎች ጥቂት ሺህ ፓራሜትሮች ብቻ ነበሯቸው። የዛሬዎቹ ግን እስከ 1.6 ትሪሊዮን ፓራሜትሮች አሏቸው። ሶስተኛውና ዋናው የጉልበት ምንጭ ደግሞ ኮምፒውተር ወይም የሂሳብ ስሌት አቅም ወይም ኮምፒውት ነው። ይህን ሁሉ ዳታና ፓራሜትር አቀናጅቶ ለማሰልጠን እጅግ ግዙፍ የሆነ ሱፐር ኮምፒውተሮች ያስፈልጋሉ። ይህ የማሳደግ ሩጫ በአሁኑ ሰዓት በዓለማችን ታላላቅ ኩባንያዎች መካከል እልህ አስጨራሽ የቢሊዮን ዶላር ቁማር ፈጥሯል። ለምን መሰላችሁ? የዛሬዎቹን ዘመናዊ ኤአይዎች ለማሰልጠን በ10 ሺዎች የሚቆጠሩ የኒቪዲያ ግራፊክስ ካርዶች ለቀናትና ለሳምንታት ያለማቋረጥ መስራት አለባቸው። ለአንድ ሞዴል ስልጠና ብቻ የሚውለው የኤሌክትሪክና የሃርድዌር ወጪ እስከ 40 ሚሊዮን ዶላር ይደርሳል። ነገር ግን ኩባንያዎቹ ይህንን ሁሉ ገንዘብ የሚያፈሱት በአንድ አስገራሚ ሚስጥር ምክንያት ነው። እሱም ኢመርጀንት አቢሊቲስ ወይም ድንገተኛ አቅም ይባላል። ሳይንቲስቶች ያስተዋሉት ነገር ቢኖር ኤአይዎችን ዝም ብሎ በመጠን ማሳደግ ብቻ ማንም ያላስተማራቸውን አዳዲስ ክህሎቶች በራሳቸው ጊዜ ብቅ እንዲያደርጉ ያደርጋቸዋል። ለምሳሌ አንድ የቋንቋ ኤአይ ትንሽ እያለ ባለ 3 ዲጂት የሂሳብ ቁጥሮችን መደመርና መቀነስ በፍጹም አይችልም ነበር። ፈጣሪዎቹ ምንም አዲስ ኮድ ሳይጨምሩበት ዝም ብለው የዳታውንና የኮምፒውተርን መጠን ሲያሳድጉት ማሽኑ አንድ የተወሰነ ደረጃ ላይ ሲደርስ በድንገት ውስብስብ የሂሳብ ጥያቄዎችን በራሱ መፍታት ጀመረ። ይህ ቀስ በቀስ የመጣ መሻሻል
የሚቻል አይደለም። መጠኑ ሲያድግ የመጣ ድንገተኛ የአቅም ዝላይ ነው። ይህ ደግሞ ለብዙ ሳይንቲስቶች ትልቅ ስጋት ሆኗል። ምክንያቱም ማሽኖቹ መጠናቸው በጨመረ ቁጥር እኛ የማናውቀውንና ልንቆጣጠረው የማንችለውን ባህሪ በድንገት ሊያሳዩ ይችላሉና። ነገር ግን አሁን ላይ ይህ በጉልበት ላይ የተመሰረተው የኤአይ እድገት ወደ አንድ ትልቅና አስፈሪ ግንብ እየተጠጋ ነው። እሱም የዳታ እጥረት ይባላል። የዛሬዎቹን ኤአይዎች ለማሰልጠን በዓለም ላይ ያሉ መጽሐፍት፣ የምርምር ወረቀቶች፣ የዩቲዩብ ቪዲዮዎች፣ የዊኪፒዲያ ገጾችና በኢንተርኔት ላይ ያሉ የሰዎች ጽሑፎች በሙሉ ጥቅም ላይ ውለዋል። አሁን ግን ሳይንቲስቶች አንድ አስደንጋጭ ትንበያ አስቀምጠዋል። በሚቀጥሉት ጥቂት አስርት ዓመታት ውስጥ የሰው ልጅ በታሪኩ የጻፈው ጥራት ያለው መረጃ ሙሉ በሙሉ ያልቃል። ኤአይ የሚያነበው አዲስ መረጃ ያጣል። ታዲያ መረጃ ካለቀ ኤአይ ራሱ በጻፈው መረጃ ላይ መልሰን ማሰልጠን አንችልም? ብዙዎች ይህንን አስበው ነበር። ነገር ግን እውነታው አስፈሪ ነው። ሳይንቲስቶች ኤአይን እሱ ራሱ በፈጠረው መረጃ ወይም ማሽን ጄኔሬትድ ዳታ ላይ መልሰው ሲያሰለጥኑት ሞዴል ኮላፕስ የተባለ ክስተት ተከሰተ። ማሽኑ የሰው ልጅ እውነተኛ ባህሪ እየረሳ የራሱን ስህተት እየደጋገመ ሙሉ በሙሉ እብድና ጥቅም የሌለው ሆኖ ተገኘ። ይህ ማለት የኤአይ የወደፊት እድገት በሰው ልጅ እውቀት ላይ ብቻ የተንጠለጠለ ነው ማለት ነው። በመጨረሻም የኤአይ የወደፊት ጉዞ አዲስ የሳይንስ ግኝት ላይ ሳይሆን የሰው ልጅ የፈጠረውን እውቀት በመመርኮዝ ላይ ብቻ የተመሰረተ መሆኑ የቴክኖሎጂውን ዓለም ትልቅ ጥያቄ ውስጥ ጥሎታል። የሰው ልጅ መረጃ ሲያልቅ ኤአይ ምን ሊሆን ይችላል? የቴክኖሎጂው ጉዞ እዚህ ላይ ይቆማል ወይስ ሌላ መፍትሄ ይገኝለታል? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሰው ሰራሽ አስተውሎት የሰው ልጅ እውቀት ሙሉ በሙሉ ጨርሶ ሊበልጠው ይችላል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ይህ የዲጂታል አሻራ ታሪካዊና ወቅታዊ የቴክኖሎጂ ዶክመንተሪ ነው። ይዘቱ ከተመቻችሁ ላይክ እና ሼር በማድረግ ተደራሽነታችን እንዲሰፋ ያግዙን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ቸር ሰንብቱ። ዲጂታል አሻራ